አቤት ቅሌት 2026 ከገባ ወልቭ ከአርሰናል እኩል 5 ነጥብ ማሳካት ችሏል። አስባችሁታል? ሊጉን የሚመራው አርሰናል ማለት ነው። የሚገርመው ደግሞ ይሄ ነው። ወልቭ 2026 ከገባ 4 ጎል ሲያስቆጥር አርሰናል ደግሞ ማስቆጠር የቻለው 3 ጎል ነው። አረ ጉዴ! ሃኛ ላይ ያለው ቲም ወቅታዊ አቋሙ ከአርሰናል የተሻለ ነው ማለት ነው። ሊጉን ከሚመራው አርሰናል አሬ በጣም የሚገርም ነገር ነው። በቃ ይሄ ነው ቲም። ይሄን ቲም ይዛችሁ ነው እንግዲህ እንደዚህ ኝኝኝ የምትሉብን። ሃኛ ካለው ቲም ወቅታዊ አቋማችሁ ሃኛ ካለው ቲም አይሻልም። ይሄን ማወቅ እችላለሁ። ወልቭ ይለያል ስል በምክንያት ነው። አረ በጣም ነው የምትገርሙት እናንተ ግን። በቃ ይሄን ቲም ይዛችሁ ነው በዚህ ልክ እንዲህ የምትሉት እንዴ? ያለፉት 2 ጨዋታ ደግሞ 1 ጎል ማስቆጠር አልቻላችሁ። 1 ጎል በምንም ተአምር 1 ጎል በየጨዋታው። ወልቭ ግን አንድ ጎል ቢያንስ እንኳን 1 ጎል ሲያስቆጥር ነበር። እድለኛ ነህ አንተ አባቴ። ወልቭስን ፈታ ብለህ ትደግፋለህ። አንተ ግን ለመቋጠርም በጣም ወሳኝ ሰው ነህ። ምክንያቱም ያው እንግዲህ ከአንደኛ ሊግ ከአርሴናል ጋር ወልቭስን ማወዳደር አንተ አትጎዳም። እንደ አርሴናል ደጋፊ በቃ ጮጋራ ካይላትም ከባድ ሰው ነህ። አድናቂ ነኝ። አንተ ቀጥልበት። አንዳንድ ጀዝባና ደንቆሮ ማይብ የሆናችሁ ሰዎች አርሰናል ላይ እንደዚህ ወገባችሁን ይዛችሁ የምትቋጥሩ ሰዎች እናንተ ነፍስ አይማራችሁ ወይ የሆነ አይናችሁ የሆነ ጨለማ ይጣልበት። በቃ ሁሌ እኛ የሆነ ጌም ልናስንን በቃ አርሰናል ጨዋታለሁ እኮ እንቋጥራለን። ቋጥረም የትም አባካ ገባም። ሁሉንም ዝቅ ብዬ ነው ማይ ማንንም ብትሆን ማለት ነው። በዛሬው ጨዋታ የማንቸስተር ሲቲ ደጋፊ ካልቋጠርክ አይመለከተኝም፣ እዛ ገደል መግባት ትችላለህ። አርሰናል ሁሌም ከላይ ዘከፍ ብሎ ሁልሽንም ዝቅ ብሎ ነው ያሽ። በቃኛ ዚዮኖች ስለሆነ ካልቋጠርክ የራስ ጉዳይ ነው። የራስ ጮጋራ በራስ ጊዜ ማቃጠል ከፈለክ መብት ነው። እና አርሰናልን ደግሞ በሳምንት 4 ከራዩት ለምንድን ነው የሚደብረኝ? ለምንድን ነው የሚያመኝ? ለምንድን ነው ጭንቀት የሚለኝ? ዛሬ ከወልቭስ ጋር ከሜዳ ውጪ ጽድት ያለ ጨዋታ አለብን። ለጥፈን ጥጓን አስጀናት እንመጣለን። ጥጓን ማለት ነው። የአርሰናል ደጋፊ ልጅን በደም ኮፕሊንገር እኮ ስለ አንተ ስለ ደም ስለ ውዱ ክለብ ስለ መድፈኛው ነው ማራው። ገብቷል? በደም ኮፕሊንገር ፒሳውት ከባድ ሰው ነው አንተኛውም ሳስብ። ምክንያቱም የሆነ ዘመናት እናንተ ጮጋራ እንዳልተላጣ አሁን እናንተ ጮጋራ ይለጥ ነው ብለህ ታወራለህ። ጥሩ ነው ግን በጣም አግሬሲቭ ነህ አንተ። አግሬሲቭ ደጋፊ ነህ። በዚህ ሁኔታ ግን ከሄድክ አንተም ትጎዳለህ። ዋንጫውን ሳታይ ታመክተኛለህ። በዚህ ንዴት አትበሳጭ፣ ችግር የለውም። የቋጠሮ ጥሪ ጾም ስለገባ አይቋጠርም። እውነትህን ነው፣ በደንብ ነው የሚቋጠረው። ዛሬ የቼልሲ፣ የማንቸስተር ዩናይትድ፣ የሊቨርፑል፣ የሲቲ ደጋፊዎች ምሽት ወያላው ላይ ይቋጠራል። ወልቭስ እኮ ደግሞ አያፍርም። በሜዳው ዛሬ ነጥብ ሊጥል ይችላል። ወልቭስ አያፍርም በሜዳው ዛሬ። ይሄን ጥሪ እንግዲህ ተቀበሉ። ለሁላችሁም ተልኮላችኋል። ቋጠሮ አርሴናል ላይ ዋንጫ እንዳይበላ። ኧረ ተውት። ስንት ዘመናት ከዋንጫ የራቀ ቡድን ነው። ተው እንግዲህ ቋጠሮን መልእክት ተቀበሉ። ዛሬ እንግዲህ ብቸኛ የእንግሊዝ ፕሪሚየር ሊግ ጨዋታ ይደረጋል። በሊጉ አናት ላይ የሚገኘው አርሰናልና በወራጅ ቀጠና ግርጌ ላይ እንግዲህ የሚገኘው ወልቭስ የሚያደርጉት ጨዋታ ምሽት 5 ሰዓት ሲል ማለት ነው በወልቭሱ ሜዳ በሞኒሌክስ እንግዲህ የሚደረግ ጨዋታ ነው። በኤሚሬትስ የነበረውን ጨዋታ እንግዲህ ስናስታውስ አርሰናል በ2 ኦንጎሎች ማለት ነው ወልቭስን 2-1 በሆነ ውጤት እንግዲህ ማሸነፉ አይዘነጋም። እናም ወልቭሶች ምንም በወራጅ ቀጠና ግርጌ ላይ ቢገኙም በሜዳቸው ፈታኝ ናቸው። የዛሬውም ጨዋታ እንግዲህ ቀላል ይሆናል ብዬ ለአርሰናል በእርግጥ አልጠብቅም። ቢሆንም ግን መድፈኞቹ ማለት ነው የዛሬው ጨዋታ 3 ነጥብ ብቻ ሳይሆን የዋንጫው ባለቤት ነን ለማለት ከፍተኛ ከአርሰናል የሚጠበቅ አንድ ትልቅ ነገር አለ። ይሄንን ጨዋታ በሰፊ ውጤት ዶሚኔት አድርጎ አሸንፎ ማለት ነው ወደ ቀጣይ ጌም ለመሄድ የዛሬው ጨዋታ እጅግ በጣም ወሳኝነት ያለው ይመስለኛል። ለማንኛውም የዛሬው የእንግሊዝ ፕሪሚየር ሊግ ጨዋታ ማለት ነው ስንት ለስንት ይጠናቀቃል የሚለውን በኮመንት እናንተ ግምታችሁን ኦኬ። ጥሩ ነው ለአርሴናል በርግጥ ይሄ ጨዋታ ወሳኝ፣ ምክንያቱም ከሲቲ ወደ 7 ነጥብ ከፍ የማድረግ ቻንስ ስላለው ቀደም ብሎ የሆነ ቦታ ላይ ደግሞ ሲቲ ቂጣን ሲጥል ጫናን እያበረታበት ስለሚሄድ የዛሬውን ጨዋታ ቋጠር አርግቶ በሰፊ ነገር አሸንፎ መውጣት አለበት። ዛሬ ተስተካካይ ጨዋታችን 31ኛ ሳምንት ላይ መጫወት ያለብንን ከውልቭስ ጋር የምናደርገውን ፍልሚያ ዛሬ ማታ ነው የምናደርገው ማለት ነው።
ለምንድነው ተስተካካይ ጨዋታ የሆነው የሚለው በዚህ ቪዲዮ መጨረሻ ላይ አስረዳሃለሁ። ከዛ በፊት ግን የብሬንትፎርዱን ፈተና ለሲቲ መልእክት መላክ የቻልንበትን ፈተና ወድቀናል። ያው እኛ ጥሩ አለመሆናችን እንዳለ ሆኖ ለብሬንትፎርድ ክሬዲት መስጠት አለብን። የዛን ቀን አርሰናልን የገጠምነው ገባር እንዳለ አርሰናል ሌሎች ቡድኖችን ዋጋ የሚያስከፍለው በሴት ፒስ ብቻ አይደለም። ባይዘይ ሴት ፒስ አለ፣ ከዛ ኤሪያል ዱል አለ፣ ከዛ ሰከንድ ቦል አለ። በሶስቱም ብሬንትፎርድ ምርጥ ሆኖ ነው የመጣው። የኛ ቻንስ ክሬሽናችን ደግሞ ጥሩ አልነበረም። 0.61 ኤክስጂ ነው ክሬት ያደረግነው። ስለዛ የፕሪሚየር ሊግ ቡድን ነውና ውልቭዝንም አንናቀውና ትልቅ ፈተና አለብን ብለን እንገምታለን። ምክንያቱም 7 ነጥብ እናደርገዋለን። ከዛላ ዊኬንድ ላይም እኛ ከቶተንሃም ማን ሲቲ ከኒውካስል ይጫወታል። ካሁን በኋላ ሲቲ ተስተካካይ ጨዋታውን እስኪጫወት ድረስ በ7 ነጥብ አድርገን የመቀጠል እድል አለን። ጫና እናደርግበታለን ማለት ላይቭ ስትሪም እናደርጋለን። ዛሬ ማታ የምናደርገውን ጨዋታ ላይቭ ስትሪም እናደርጋለን። ከች በሉ የሚቋጥረውም ትቋጥራለህ ነው የምልህ። ተስተካካይ ጨዋታ የሆነበት ምክንያት 31ኛ ሳምንት እሁድ ቀን ከሲቲ ጋር ካራባው ካፕ አለብን። ስለዛ ይሄ ጨዋታ ወደዚህ መጣ። ልክ ነው። ዛሬ ጫና መፈጠሩ መጫወት በጣም አስፈላጊ ነው። ወያለው አባቴ ቋጠር አርግታችሁ እናንተም ዛሬ ማሸነፍ፣ ምክንያቱም ከሌሎቹ ወቀራ እንዳይመጣ የቃላት ጦርነት የዛሬውን እንግዲህ መልካም ውጤት እመኝላችኋለሁ እኔ። ምክንያቱም ከዚህ ረዥም ዓመታት በኋላ ዋንጫዋን ማንሳት አለባችሁ ታላቸው። ግን እጃችን ላይ ገብቶ 7 ነጥብ የሆነ ሰዓት ላይ ከኛ በፊት እነሱ ቀድመው ከጣሉ ትልቅ አድቫንቴጅ ማለት። ስለዛ ጫናውን የማድረግ እድል አሁንም እጃችን ላይ ያለ። ውልቭዝ ላይ ፈርስት ሃፍ 1 ጎል ሚኒመም ወይ 2 ጎል አግብተን ሰከንድ ሃፍ እንገለዋለን ጨዋታው ማለት። አርቴታ በጣም 2-10 ቁጥር ይዘህ ብትገባ ደስ ይለኛል። ኤዜና ሌላ አንድ 10 ቁጥር ወይ ሳካ ወይ ኦዲጋርድ ተረዳኝ አይደለ? ያስፈልገናል። በተለይ ፈርስት ሃፍ እነሱ ስግጥ ብለው ሊከላከሉ የሚገባው ማስከፈት አለብን። ዊ አር ዘ ገነርስ። ላይቭ እንገናኝ።